ሽሮ ሜዳ በዋይታ ተሞልታለች። ህዝቡ ግልብጥ ብሎ ወጥቶ የፍትህ አለ እያለ ይጠይቃል። የሽሮ ሜዳውን ኮከብ ተገኝን ማን ገደለው? ከጀርባው ያለውን አሳዛኝ የበደልና የእንባ ታሪክ ይዘንላቸዋል። ታሪኩ ጋንካሲ ይህንን ክፍተት ተከትሎ እጅ ለእጅ እንያያዝ ሲል ያስተላለፈውን ጥሪ አካተናል። ታደምጡታላችሁ። ወዲህ ደግሞ የወርቁን ንግድ ትቼዋለሁ ተወኝ ስትል ከተደበቀችበት ምላሽ የሰጠችውን በረከት ገበሬዋን ጉዳይ ይዘነዋል። ጤና ይስጥልን የተወደዳችሁ፣ ዛሬ የብዙዎችን ልብ በሐዘን እንክት ያደረገውን በመሃል ሽሮ ሜዳ ፖሊስ ጣቢያ በር ላይ የተፈጸመውን ግፍ እየነገርናችሁ፣ በሌላ በኩል ደግሞ በፖሊስ እየተፈለገ ያለችውን በረከት ገበሬዋ ከተደበቀችበት ቦታ ሆና ያስተላለፈችውን መልእክት እንቃኛለን። ከታታሪው ነጋዴ ግድያ በስተጀርባ ያለው እውነተኛ ሚስጥር ምንድን ነው? በረከት ገበሬዋስ በእውነትስ 8 ሚሊዮን ብር ዘርፋለች? አሁን ለተፈጠረው የነዳጅ መወደድ ዋና ተጠያቂዋ እሷ ናት ወይ የሚለውን ጉዳይ በዛሬው ቪዲዮ ሁሉንም በዝርዝር እናያለን። እናንተ ብቻ እንደተለመደው ላይክና ሰብስክራይብ በማድረግ ቻናላችንን እየተከታተላችሁ በቪዲዮ ያላቸውን አስተያየት በኮመንት ይጻፉልን። በትላንትናው ዕለት በመዲናችን አዲስ አበባ ሽሮ ሜዳ አካባቢ ተገኝቻ ባልቻ የተባለ ወጣት በአንድ የፖሊስ አባል ሕይወቱ ማለፉን ተከትሎ አካባቢው ተረብሾ በዋይታና የፍትህ አለ በሚሉ ሰዎች ተጥለቅልቆ ውሏል። ተገኝ በአካባቢው ማህበረሰብ ዘንድ እጅግ የሚወደድ ታታሪና ስኬታማ የሸማ ነጋዴ ነበረ። ተገኝ ለራሱና ለቤተሰቡ ብቻ ሳይሆን ለተቸገሩትም ደራሽ በመሆኑ ይታወቃል። የቅርብ ወዳጆቹ የተናገሩት በቅርቡ በልማት ምክንያት ሱቁ በመዘጋቱና ንብረቱ በመጥፋቱ ለከፍተኛ የኢኮኖሚ እና ስነ ልቦናዊ ቀውስ ተዳርጎም እንደነበር በሐዘን ተናግረዋል። ወጣት ተገኝ ከዚህ ቀደም ከአንድ የፖሊስ አባል ጋር በነበረው አለመግባባት ታስሮ የነበረ ሲሆን አባቱ ከዚህ ዓለም በሞት ሲለዩ ሐዘኑን ያሳለፈው በብረት ዘንጎች ጀርባ እስር ቤት ሆኖ ነበር። እንደ ታራሚ በፖሊስ ታጅቦ ለቅሶ እንዲደርስ አልተፈቀደለትም ነበር። ይህን ብሶት በሆዱ አንግቦ ከአንድ ሳምንት በፊት በዋስትና የተፈታው ተገኝ የአባቱን መቃብር በመጎብኘት ሐዘኑን እየተወጣ ባለበት ወቅት ነበር ይህ ያልታሰበ አደጋ የደረሰበት። በትላንትናው ዕለትም ተገኝ ከጓደኞቹ ጋር ተቀምጦ ሳለ በፓትሮል የመጡ የፖሊስ አባላት ለጥያቄ ትፈልጋለህ በሚል ካለበት ወደ ጣቢያ ወሰዱት። መረጃዎች እንደሚያመለክቱት ከዚህ ቀደም በነበረ ግጭት አሳስሮት የነበረው ረዳት ሳጅን ማቴዎስ ተመቹ የተባለ የፖሊስ አባል ቂም ይዞበት ስለነበር ኃላፊነቱን ያለ አግባብ በመጠቀም ወደ ጣቢያ እንዲገባ ሲያስገድደው፣ ተገኝ ደግሞ አልገባም ብሎ ሲያስቸግር በጣቢያው ደጃፍ ላይ ይህን ፖሊስ በክላሽንኮቭ 4 ጥይቶችን በዚህ ምስኪን ተገኝ ላይ በማርከፍከፍ ሕይወቱን ወዲያው እንዲያልፍ አድርጓል። የአዲስ አበባ ፖሊስም ይህንን ድርጊት ፍጹም ተቀባይነት የሌለው ኢሰብአዊ ድርጊት ሲል ጉዳዩን አውግዞታል። እንደ ፖሊስ ማብራሪያም ከሆነ ሟች ከመኪና ወርዶ ወደ ጣቢያ አልገባም በማለቱ በተፈጠረ ግብግብ ግድያው በፖሊስ ጣቢያ በር ላይ በግፍ ሊፈጸም ችሏል። ሆኖም የታጠቀው አካል በንጹሐን ላይ ጥይት ማዝነቡ ከፍተኛ ቁጣን ቀስቅሷል። በተጨማሪም የተገኘ አስክሬን በፖሊስ ጣቢያው ደጃፍ ላይ ለረጅም ሰዓታት ሳይነሳ መቆየቱ በሕዝቡ ዘንድ ከፍተኛ ቁጣን ቀስቅሷል። የሟቹ አስክሬን ፎቶግራፍን በማኅበራዊ ሚዲያ ላይ በስፋት መሰራጨቱ የሟችን ክብርና የቤተሰቡን ሐዘን የሚያበረታ ድርጊት ነው በሚል ብዙዎችን ያስቆጣ ድርጊት ሆኗል። ድርጊቱ የኢትዮጵያውያንን እሴትና የሞራል መርሆችን የጣሰ ነው በሚል ብዙዎች እያወገዙት ይገኛሉ። ይህንን ዘግናኝ ድርጊት ተከትሎ ታዋቂው ድምፃዊ ታሪኩ ጋንካሲ ወይም ድሽታጊና የተሰማውን ጥልቅ ሐዘን እጅ ለእጅ እንያያዝ ሲል ሐሳቡን እንዲህ ያካፍላል። ጎረቤት ጠላት አይደለም፣ እሱም እንዳንተ በኑሮ ውድነት የሚቃጠል ወንድም ነው በማለት በማኅበረሰቡ መካከል ያለውን የፍርሃትና የጥርጣሬ ግድግዳ እንዲፈርስ ጥሪ አቅርቧል። እኛ ስንተማመን ጭቁኗ በራሱ ይፈርሳል፣ እጅ ለእጅ እንያያዝ ሲልም መልእክቱን አስተላልፏል። በአሁኑ ወቅትም የሽሮ ሜዳ ነዋሪዎች በድርጊቱ ክፉኛ ከማዘናቸውን በላይ የጸጥታ አካላት በዜጎች ላይ የሚያደርሱት ድብደባና እንግልት ሊቆም ይገባል በማለት ተቃውሞ ላይ ይገኛሉ። የአካባቢው ማህበረሰብም መንግስት ስልጣናቸውንና ድብደባና እንግልት ሊቆም ይገባል በማለት ተቃውሞ ላይ ይገኛሉ። የአካባቢው ማህበረሰብም መንግስት ስልጣናቸውንና ትጥቃቸውን ለግል ቂም መወጣጫ የሚያውሉ ግለሰቦችን በአፋጣኝ ለግል እንዲያቀርብና ለሟች ቤተሰቦች ፍትህ እንዲሰጥ መጠየቁም ተሰምቷል።
በተደጋጋሚ እንደሰማነው በአዲስ አበባ ከተማ ውስጥ በዜጎች ላይ የሚያደርሱት እንግልትና ድብደባ እጅግ አሳሳቢ ደረጃ ላይ ደርሷል። በተለይም የከተማዋ ፖሊሶች የተሰጣቸውን ሕጋዊ ስልጣን ያለ አግባብ በመጠቀም በእናቶች እና በሕፃናት ላይ የሚያደርሱት በደል በሰፊው እየተተቸ ይገኛል። የዜጎችን ሰላምና ደህንነት በአደራ እንዲጠብቅ የመንግሥት መሳሪያ የታጠቀ አካል ይልቁንም በንጹሐን ላይ ጥይት ሲያዘንብ ማየት እጅግ የሚያም ድርጊት ሆኗል። ይህ ሁኔታ ብዙዎችን ጠባቂው ገዳይ ከሆነ ማንን ተማምነን እንኑር ወደሚል ትልቅ ስጋት ጥሏቸዋል። እንዲህ ያሉ ኢሰብአዊ ድርጊቶች በሰብአዊ ተቋማት ውስጥ በተደጋጋሚ መታየታቸው በሕዝቡ ዘንድ የነበራቸውን አመኔታ ክፉኛ ያወረደው ነው። ብዙዎች እንደሚሉት ተገኝ በአዲስ አበባ ተወላጆች ዘንድ የሚደርስ ግፍ ማሳያ ነው። ለፍቶ ያፈራው ሱቅ በልማት ስም መፍረሱ ሳያንስ በፖሊስ ጣቢያ በግፍ መገደሉ በከተማው ነዋሪዎች ላይ የሚደርሰውን ተደራራቢ የኢኮኖሚና የስነ ልቦና ጫና ቁልጭ አድርጎ ያሳያልም ተብሏል። ምንም እንኳን የፖሊስ ተቋም እንዲህ ያሉ ድርጊቶችን ተቋሙን አይወክልም በሚል መግለጫ ቢያወግዙም ዜጎች በፖሊስ ጣቢያ ደጃፍ ላይ እንኳን የመጠበቅ ዋስትና ሲያጡ ጠባቂ ነው ተብሎ የተቀመጠው አካል ገዳይ ሲሆን የማህበረሰቡ ቁጣ መገንፈሉ የሚጠበቅ ነው። እንዲህ ያለውን ግፍ ፖሊስ በመግለጫ ብቻ ማለፍ እንደሌለበት የሚገባና ጥልቅ የሆነ የተሃድሶ ስራ እንደሚያስፈልግ ብዙዎች እየተናገሩ ይገኛሉ። ማህበረሰቡ ፍትህ እያለ ቢጮህም ለህዝቡ ጩኸት ጆሮ የሚሰጥ አካል አለመኖሩ ነው ለዚህ ያበቃን በሚል በሽሮ ሜዳ የሚገኙ ማህበረሰቦች ቁጣቸውን ገልጸዋል። በእርግጥ ይሄ የመንግስት ሳይሆን የአንድ ጨካኝ ፖሊስ ድርጊት ቢሆንም መቀጣጫ የሚሆን ቅጣት በመቅጣት መንግስት ፍትህ እንዲሰጥም ተጠይቋል። የፖሊስ ዋነኛ ተግባር ማህበረሰቡን መጠበቁን መሆን ሲገባው ክብሬ ተነካ በሚል ሰበብ በማህበረሰቦች ላይ አላስፈላጊ እርምጃ መውሰድ ፍጹም ስህተት መሆኑንም ብዙ ሰዎች እየገለጹ ለአንዳንድ የጸጥታ አካላት የማይጠቅም የሚመስላቸው ክቡር የሰው ልጅ ህይወት ለቤተሰቦቹና ለወዳጆቹ ትልቅ ዋጋ መሆኑ ሊታወቅ እንደሚገባና የዜጎች ደህንነት ሊከበር እንደሚገባ ሰልፈኞቹ አሳስበዋል። ከሽሮ ሜዳዋ ሳንዛኝ የግፍ ግድያና በመዲናዋ ነዋሪዎች ላይ እየደረሰ ካለው ተደራራቢ ማህበራዊ ጫናዎችን ባሻገር በንግዱ ዓለም ሌላ አጀንዳ ብቅ ብሏል። በቅርቡ በቁጥጥር ስር እንድትውል የፖሊስ የክትትል ማስታወቂያ የወጣባት በረከት ገበሬዋ በአሁኑ ወቅት ከፖሊስ ተደብቃ እንደምትገኝ ቢሰማም መልእክቷን በማህበራዊ ሚዲያ እንዲህ ስትል አጋርታለች። በረከት ገበሬዋ ስለገጠማት ፈተናና ስለቀረበባት ወንጀል ስትናገር በመጀመሪያ ከእርሻ ስራ ወጥታ ወደ ወርቅ ማዕድን ፍለጋ በመግባቷ የተሰማትን ከፍተኛ ጸጸት ትገልጻለች። የቀረበባትን የነዳጅ ማጭበርበር ወንጀል ስታስተባብልም የተፈቀደላትን ነዳጅ እንኳን እንዳልወሰደችና ይልቁንም ባለስልጣናቱ ራሳቸው ሽጠው እንደበሉ በመግለጽ በሀገሪቱ ባሉ በርካታ ነዳጅ ሻጮች መካከል 4 ሰዎች ብቻ ተለይተው ተጠያቂ መደረጋቸውን በእርግጥ በዚህ ጉዳይ በረከት ገበሬዋ የነዳጅ ማጠራቀሚያ ወይም የነዳጅ ማጠራቀሚያ ሳይኖራት ነዳጅ ይሰጠኝ በሚል ያመለከተችበት ማመልከቻም ይፋ ሆኗል። በተጨማሪም በረከት በ9 ወራት ውስጥ 98 ቢሊዮን ብር የበሉ አካላት ሳይፈለጉ እሷ ባልተረጋገጠ 8 ሚሊዮን ብር ሰረቅሽ ተብላ ወንጀለኛ መባሏ ተገቢ እንዳልሆነ ገልጻለች። ይልቁንም መንግስት ከሷ ከ15 ሚሊዮን ብር በላይ እንደወሰደባት ተናግራለች። እንደ አቡሽ አየለ ያሉ 28 የወርቅ ማውጫ ያላቸው እና ለብሔራዊ ባንክ በኩንታል ወርቅ የሚያስገቡ ሰዎች እያሉ እሷን መሰል አነስተኛ ባለሀብቶች እንዲወገዱ መፈረዱ በወርቅና በነዳጅ ንግድ ላይ ጥቂት ግለሰቦች ብቻ እንዲሳተፉ የተደረገ ሴራ እንደሆነ ስትናገር አንድ ወንጀለኛ ወንጀል ሰርተሃል እና ተጠየቅ ሲባል እነ ከሌ ሳይጠየቁ ከእኔ በላይ የዘረፉ ሌቦች አሉ ማለት ከሕግ ተጠያቂነት እንደማያስመልጥ ሀሳብ ሰጪዎች ሞግቷታል። ከዚህ ጋር ተያይዞ በረከት በላይነህ ከወራት አስቀድሞ በደጃፍ ፖድካስት ላይ ባደረገው ቆይታ በረከት ገበሬዋ ላይ ጠንካር ያለ ትችት የሰነዘረ ሲሆን አሁን የሚፈጠረውን ጉዳይም ቀድሞ የተነበየ ነቢይ ተብሏል። የወላይታ ዞን ለወጣቶቿ የሚተርፍ ሰፊ የተፈጥሮ ጸጋና የውሃ ሀብት ያላት ቢሆንም እንደ በረከት ገበሬዋ ያሉ ጥቂት ግለሰቦች ግን ይህንን የጋራ ሀብት ለግል ጥቅማቸውና ለድሎታቸው ብቻ እያዋሉት እየተንፈላሰሱበት ይገኛሉ ሲል
ይህ ሁሉ ጉድ ሳይሰማ ቀድሞ ስለ ጉዳዩ በመናገር ታያለህ በቅርቡ ሁሉም ይጋለጣል ሲል በእርግጠኝነት ተናግሮ ነበር። ዛሬ በረከት የፈራው ደረሰና በረከት ገበሬዋ በተደራራቢ ወንጀል አለፍ ብሎም በፌዴራል ፖሊስ ትፈለጋለች በሚል ስምና ፎቶዋ ተለጥፏል። የሟች ተገኝን ነፍስ ይማርልን እያልን በጉዳዩ ላይ የሚወጡ አዳዲስ መረጃዎችን ወደ እናንተ እንደምናቀርብ ቃል እየገባን ቻናላችንን ሰብስክራይብ፣ ቪዲዮን ላይክ፣ ሀሳብ አስተያየቶቻችሁን ደግሞ በኮሜንት ላይ ዱቅ እያደረጋችሁ ቸር ጊዜን ተመኘንላችሁ።